እንዳልሆነ እናውቃለን። ነገር ግን ከአመት አመት የህዝቡን ብሶት እያዳመጠ እየተሻለው ልምድ እየቀሰመ አገሪቱን ህዝቡን ወደፊት ማራመድ ሲገባው ነገር ግን ከእለት ወደ እለት ወደ ኋላ እየተመለሰ የኋሊት እየሄደ አገሪቱን መምራት ከማይችልበት ደረጃ ላይ ደርሷል አሁን የሚል ነው እንጂ ፈጽሞ ኢህአዴግ እስካሁን ድረስ ምንም ነገር አላበረከተም፣ ምንም አልሰራም የሚል ነገር ወጥቶና አቅም። ስለዚህ አሁን በዚህ ገለጻ የኔ ትንሽ የማተኩርበት ስለ መሬት ባለቤትነት፣ መሬትን በአግባቡ ስለመጠቀም፣ ስለ አምራቹ ጤንነትና ስለ ግብዓቶች ነው። የፌዴራል ህገ መንግስት እንደሚናገረው የገዢው ፓርቲ የፖሊሲ ሰነድ እንደሚገልጸው መሬት የህዝብና የመንግስት ነው ይላል። ነገር ግን ዛሬ በእውነት መሬት የህዝብ ነው? የመንግስት ነው? የሁለቱም ነው? በእኛ ግምት መሬት ዛሬ የማንም አይደለም። መሬት የገዢው ፓርቲ ባለስልጣኖች የግል ንብረት ነው። እንደፈለገ የሚሸጡት የሚለውጡት፣ ጓደኛ የሚያፈሩበት፣ በዘመድ አዝማድ የሚያከፋፍሉት፣ ለወገን እያሉ ለነሱ ፓርቲ አባላት መመልመያ የሚጠቀሙበት ማማለያ ነው መሬት። መሬት የተማረውን ሳይቀር ምሁሩን ሳይቀር ማሳወሪያ ሆኗል። ዛሬ በአብዛኛው ምሁሩን አንዳንድ ቦታ ላይ በምንመለከትበት ጊዜ ስለ ፍትህ፣ ስለ መብት፣ ስለ እኩልነት የማያወራበት ጊዜ ደርሷል። ምክንያቱም ይሄ ማሳወሪያ ነው። ዛሬ በየከተማው በአዲስ አበባ ዙሪያና በሌሎችም ከተሞች አካባቢ በብዛት መሬት እየተሰጣቸው አፋቸው ተሸብቧል። ስለዚህ አፍ መሸበቢያ ነው መሬት ዛሬ። መሬት ለፖለቲካ ፍጆታ ሲባል ውጭ የሚኖረውን ኢትዮጵያዊ ወደ ሀገር ውስጥ የመሳቢያ ማግኔት ሆኗል። ደግሞ ዲያስፖራ እየተባለ በአንድ ወቅት ግር ብለው መጥተው እዚህ ወገኖቻችን ስንት ዜጎች ሜዳ ላይ ወድቀው እያሉ አንዲት ስንዝር መሬት የሌላቸው ወገኖች እያሉ ነገር ግን በውጭ ቢያንስ ቤት ውስጥ የሚኖሩ ሰዎች መጥተው መሬት ተቀራምተው ሸጠውት ሄደዋል። ስለዚህ ማግኔት ነው የምንለው ለዚህ ነው። መሬት ዛሬ ጥቂቶች በብርሃን ፍጥነት ተዝቆ ወደማያልቅ ሀብት የተመነጠቁበት መንኮራኩር ነው። ብንመለከት አንዳንዶቹን ሀብታሞች አንዳንዶቹን ብንጠይቃቸው እንደውም በህዝቡ ዘንድ ታሪኬ ባጭሩ እየተባሉ የሚጠሩ አሉ። እንዴት ነው ይህ ሀብት ከየት መጣ፣ እንዴት አገኛችሁ ተብሎ ቢጠየቁ እንደዚህ አድርጌ እንደዚህ ለብቻ እንደዚህ አድርጌ አመጣሁ ማለት እንኳን የማይችሉ፣ እንዴት እንዳፈሩት ገንዘቡን ራሱ እንዴት እንዳፈሩት የማያውቁ። ስለዚህ መሬት እንደዚህ ነው ዛሬ። መሬት የማንም አይደለም። ይህንን ሁኔታ ለማስተካከል ነው እኛ ጥረት እናደርጋለን። በዜጎች መካከል በእኩልነት የሚከፋፈል ሀብት መሆን አለበት የምንለው። መሬት ወሳኝ ሀብት መሆኑን እናውቃለን። እኛ ኢትዮጵያውያን ከዚህ ሀብት ጋር ባለን ግንኙነት ምክንያት የዜግነት ደረጃችን በአራት ቦታ የተከፈለ ይመስለኛል። መሬቱን የሚሰጡ አሉ፣ አንደኛ ደረጃ ዜጎች። መሬቱን ከነሱ የሚቀበሉ ሁለተኛ ደረጃ ዜጎች ደግሞ አሉ። ሁሉም አይደለም መሬት የሚያገኘው ዛሬ። እነሱ ሲቀባበሉ ቁጭ ብሎ ትዕይንቱን የሚመለከት ዜጋ ደግሞ አለ፣ ሶስተኛ ደረጃ የበይ ተመልካች። አራተኛ ደግሞ መሬቱን ተነጥቆ ተወልዶ ካደገበት እትብቱ ከተቀበረበት ስፍራ እየተባረረ መሬቱ ለሌላ የሚሰጥ የዚህ ድርጊት ሰለባ የሆነ አርሶ አደር ደግሞ አለ። ስለዚህ እኛ ለዚህ ነው የምንታገለው። በተለያየ ደረጃ የከፋፈለውን ሀብት የሀገራችንን ዜግነት የሀገራችንን ሕዝቦች በተለያየ የዜግነት ደረጃ የፈረጀውን ይህንን ሀብት በእኩልነት የማከፋፈል ለዚህ ነው እኛ ትግል የምናደርገው። በሰላማዊ መንገድ ታግለን ይህንን ስርዓት ለውጠን የመሪነት ሚና መጫወት አለብን የምንለው ለዚህ ነው። መሬትን በአግባቡ መጠቀም ሌላው ጥያቄ ነው። እያንዳንዱ መሬት እያንዳንዱ ሜትር መሬት በአግባቡ ጥቅም ላይ መዋል እንዳለበት እናውቃለን። ነገር ግን ጥሩ እርሻ ማሳዎች የነበሩት ትናንትና ዛሬ ምንድን ነው የሚመስሉት? ዛሬ ግማሹ ድንጋይ ተሸክሟል፣ ግማሹ አጥር ታጥሮበት አንድ ዘበኛ ቁጭ ብሎ መንገድ ላይ ይጠብቃል። ምናልባት ያ ዘበኛ ዘመዶቹ ወይም ቤተሰቡ የተበተነበት ያ በአንድ ጊዜ የዛ መሬት ባለቤት የነበረ ሰው ሊሆን ይችላል። በአብዛኛው ይሄ ነው የተረዳ ነው። ስለዚህ መሬት ተገቢውን አገልግሎት ከሰጠ በኋላ ደግሞ በአንዳንድ አካባቢዎች ዝም ብሎ የሚተው አለ። ለምሳሌ ማዕድን ከሚወጣባቸው አካባቢዎች ማዕድኑ ከወጣ በኋላ መሬቱ ዝም ብሎ ይተዋል። ስለዚህ ወደ ምድረ በዳነት የመለወጥ አደጋ ያጋጥመዋል። ስለዚህ ሊያገግም የሚችልበት ሁኔታ መፈጠር አለበት።
ለገደምቢ ወይም ሻኪሶ ወይንም ደግሞ አሁን ወደ ጉጂ አካባቢ ብንሄድ ያ መሬት ከጥቂት ዓመታት በኋላ ምን እንደሚሆን ልናውቅ አንችልም። ስለዚህ መሬት አገልግሎት ከሰጠ በኋላ እንደገና ደግሞ ሊያገግም የሚችልበት ሁኔታ መፈጠር አለበት። የአምራቹ ጤንነት ነው። ሌላው ደግሞ በቂ ምግብና ውሃ ያስፈልገዋል። በአብዛኛው ይሄ ያልተሟላ፣ ለምሳሌ ውሃ ችግር ሊሆን ይችላል። ነገር ግን የሚፈሱ ውሃዎች፣ ወንዞች ራሳቸው ህይወት የሌላቸው ወንዞች ሞልተዋል በሀገራችን። እዚህ ሩቅ ሳንሄድ ምንም ህይወት የሌለው ወንዝ አለ በብክለት የተነሳ ማለት ነው። ያንን ደግሞ ትንሽ ሜትሮች ራቅ ብሎ የሚጠጣ ህዝብ አለ። ትንሽ ሜትሮች ራቅ ብሎ የሚጠጣ እንስሳ አለ። ያም እኮ ወገን ነው። ያም ሊያሳስበን ይገባል። ለምንድን ነው እነዚህ ቆሻሻቸውን የሚበክለውን ብካያቸውን ለመቆጣጠር የሚያስችል ሁኔታ የማይፈጥሩት? ለምንድን ነው ከፋብሪካዎቻቸው ትርፍ እያገኙ ያሉ ግለሰቦች ለምንድን ነው ለሌላው ጤንነት፣ ለአምራቾቻችን ጤንነት፣ ለአርሶ አደሮቻችን ጤንነት የማይጨነቁት? ስለምንድን ነው? መንግስት ስለምንድን ነው ይሄንን የማይጠይቀው? ሌላው ስለ ማዳበሪያ ጉዳይ ነው። መንግስት ስለ ማዳበሪያ አነሳ። ማዳበሪያ እዚህ ሀገር ውስጥ ሊመረት የሚችልበትን ሁኔታ ፈጽሞ ሊያመቻች እቅድ ስለመኖሩ አናውቅም። ለምንድን ነው ከሁሉ ኮምፕሊኬትድ የሆነ ብዙ ገንዘብ የሚጠይቀው? እየተሻለው ልምድ እየቀሰመ ሀገሪቱን ህዝቡን ወደፊት ማራመድ ሲገባው ነገር ግን ከእለት ወደ እለት ወደ ኋላ እየተመለሰ የኋሊት እየሄደ ሀገሪቱን መምራት ከማይችልበት ደረጃ ላይ ደርሷል አሁን የሚል ነው እንጂ ፈጽሞ ኢህአዴግ እስካሁን ድረስ ምንም ነገር አላበረከተም፣ ምንም አልሰራም የሚል ነገር ወጥቶን አያውቅም። ስለዚህ አሁን በዚህ ገለጻ እኔ ትንሽ የማተኩርበት ስለ መሬት ባለቤትነት፣ መሬትን በአግባቡ ስለመጠቀም፣ ስለ አምራቹ ጤንነትና ስለ ግብዓቶች ነው። የፌዴራል ህገ መንግስት እንደሚናገረው የገዢው ፓርቲ የፖሊሲ ሰነድ እንደሚገልጸው መሬት የህዝብና የመንግስት ነው ይላል። ነገር ግን ዛሬ በእውነት መሬት የህዝብ ነው? የመንግስት ነው? የሁለቱም ነው? በእኛ ግምት መሬት ዛሬ የማንም አይደለም። መሬት የገዢው ፓርቲ ባለስልጣኖች የግል ንብረት ነው። እንደፈለገ የሚሸጡት የሚለውጡት፣ ጓደኛ የሚያፈሩበት፣ በዘመድ አዝማድ የሚያከፋፍሉት፣ ለወገን እያሉ ለነሱ ፓርቲ አባላት መመልመያ የሚጠቀሙበት ማማለያ ነው መሬት። መሬት የተማረውን ሳይቀር ምሁሩን ሳይቀር ማሳወሪያ ሆኗል። ዛሬ በአብዛኛው ምሁሩን አንዳንድ ቦታ ላይ በምንመለከትበት ጊዜ ስለ ፍትህ፣ ስለ መብት፣ ስለ እኩልነት የማያወራበት ጊዜ ደርሷል። ምክንያቱም ይሄ ማሳወሪያ ነው። ዛሬ በየከተማው በአዲስ አበባ ዙሪያና በሌሎችም ከተሞች አካባቢ በብዛት መሬት እየተሰጣቸው አፋቸው ተሸብቧል። ስለዚህ አፍ መሸበቢያ ነው መሬት ዛሬ። መሬት ለፖለቲካ ፍጆታ ሲባል ውጭ የሚኖረውን ኢትዮጵያዊ ወደ ሀገር ውስጥ የመሳቢያ ማግኔት ሆኗል። ደግሞ ዲያስፖራ እየተባለ በአንዲት ስንዝር መሬት የሌላቸው ወገኖች እያሉ ነገር ግን በውጭ ቢያንስ ቤት ውስጥ የሚኖሩ ሰዎች መጥተው መሬት ተቀራምተው ሸጠውት ሄደዋል። ስለዚህ ማግኔት ነምሸን ነምጃዙን ጋፍሳን ነገር ያቺ ጋኒ አምኒሱን ሁንዱም ቱሳን ረቲ ዱለ ኢዶሜ ከወራነ መኒ አከመሌ ሬበመኒ አከመሌ ሩኩተመኒ አከመሌ ሚገመኒ አከሳን ገምታዳኒ ሎሌፍሞ ደበሬዳን ሙሩነ ሙዳን ኩኩተኒ ገለኪሰኒፍ ኢሳኒን ሙቆ ጳዋይ ገዳ ይረኒ አከከናት ሚዳን ሀገሚ ገይ ዲጊ ሀገሚ ቃዳንገላይ ለፊም የገጀጨበ የወጅረተ የነምቸት የገርሲሱ ደንደሱ ካነምቸ ወጅኒ ወልቁናም ሲሱ ደንደሱ ካናፍ ትጋፈተምና እንሶብነ ይቹና እንጅሩ ታናንሞ ከኑቲ ጀነቱ ዱጋላ ጀቹዳ ትጋፈተማ ሲንቀብኑ ወጫን ከኛ ስሪዳ ሰው ቢከናት ቢፍሞ ከናላላ ጀና ንሱ ሶዳች ሰኒ ማንጀረኒ ማዲሰኒ አተው ዩማሌ ሬፊሳስ ቢየት እንገለ በከኒ ቦቆቴስ በከኒ ታዋላሜስ ነሚት ሜሴንጀሩ ነሚት አገርሲሰ ሲንጀሩ ጋፋስ ነሚቸ ከና ትሬዳዋ ማናዛቲ ከዳጋኒ ፉዳል ሁምኒቲካ ሁምኒ ነገኛ ጋፍሰ ነመነዛቲ ዳገ ፉደ አከሚቲን በከ ፉደት ዴቪሱ ደደበ አከሚቲን ሬፊሳለ ማቲ ሳቲፍ ከኑ ደደበ ናሞተ ቢሮ ፈከኛ ቲቪ ነሞኒ በኒሻንጉል ፋይቲ ጉሙዝ ፋይቲ ፈኒ ካኛቺት ከንዱዋን እንጅሩ መመና ሄዳ ከሰት ከንዱዋን እንጅሩ ገርወኒ ቤከማን ሬፊሳኒ መለት ገገፈማ
amma asoosaatti yookaan gumuzitti kageessan hin beekna. Haa ta'u iyyuu malee Ahmad Najash asmanni Direedawaa ta'eetoo jiru gaafsan immoo kan dhaqee manaa fuudhe tika mootummaa kan ganda isaa beeku kan mana isaa beeku kan firoottan isaa maatii isaa haadha warraa isaa ilmaan isaa kan beeku ta'eetoo jiru garuu akkanuma reeffa namaa akkanuma hangatamee hafedha. Reeffa Oromoo waan ta'eef jechuudha. Achi keessallee kana jirti beektee qoodiinsa haga kanaatu jira. Ulfina uummata haga kana guddatu uummata haga kana baay'atu ulfinni kennuuf haga kanadha. Haga reeffa isaallee baasanii gatan jechuudha. Kanaaf wanna hedduutu jira akkaataan itti namni keenya qabamu achi keessatti akkaataan itti ilaalamu carraan niman san keessatti qabu kan hundumtuu qabsoo kana caalaatti daran finiinsuun kan nurra jiru ta'uu isaati kan sitti agarsiisu. Lubii Guddinaa Tumsaa sirna mootummaa Dargii keessatti ajjeefamanii du'a isaanii otoo maatii isaaniitti hin himamin erga mootummaan kun dhufee booda kan mootummaan kun ifa taasise. Gaafa mootummaan kun darbu Oromoon seenaa akkasii hedduu dhaga'uuf deema jechuudha. Guddinaa Tumsaa sirna mootummaa Dargii keessatti ajjeefamanii du'a isaanii otoo maatii isaaniitti hin himamin erga mootummaan kun dhufee booda kan mootummaan kun ifa taasise. Gaafa mootummaan kun darbu Oromoon seenaa akkasii hedduu dhaga'uuf deema jechuudha. Ka Dargii suni barri yeroo san ture ideolojiin yeroo san ture sooshaalizimiin sun jechuudha. Kasii mormu yookaan kan diina ta'e waliin wajjin hojjechuu yookaan immoo waliin ta'anii mari'achuu waliin dudubbachuu gara waliigaltee tokkotti dhufu gara garaagarummaa araarsuu gara kanaatti kan geessitu hin taane diina balleessuu kan jedhu qofadha kan ture. Yookaanis class struggle qabsoo gitaa inni jedhamu giti inni tokko isa tokko wal faana jiraachuu danda'u balleessuu qabaa kan jedhudha. Kanaatiif ideoloojii isaaniitti kan akka gochisiisu nama hoo ajjeesee hoo balleessee ideoloojiin wayita sana ittiin geggeeffamaa turudha. Kuni gar tokkoon ideoloojii ammayyaa kan addunyaan kun fudhatte kanan fudhadhee ittiin deemaa jira. Mirga dhala namaas kabajaatan jira, mirga dimokiraasiis kabajaatan jira jecha kana gochaa jiraachuun isaa isa sanarraati baay'ee adda baasa. Suni beekamaadhuma irrumaatii eegama jechuudha. Kanaatiif har'a sirni kun eega darbeen booda namoonni keenya meeqa bakka adda addaatti akka dhabaman akka du'an akka malee garmalee akka du'an dhaga'uudhaaf kumaatama hedduudhaan yookaan miliyoonotaan kan ta'u dhaga'uudhaatiif jira. Ammallee gandattillee aanaattillee godinattillee akka biyyaattillee kun ragaan isaa qindaa'ee kan taa'u irra jiru. Namoonni sirna kana keessa badan namoonni manaa bahanii hin deebiin hafan namoonni mana hidhaa keessatti wareegaman namoonni utuu biyyaa bahuu yaalanii biyya alagaa keessatti awwaalamanii hafan galanni nyaate kun hundumtuu seenaadhaaf galmaa'ee taa'uu qaba. Kun immoo namarratti gadoo bahuudhaaf yookaanis immoo isa tokko isa kaleessa nama miidhaa ture sana deebisanii bor miidhuudhaaf osoo hin taane kuni qaama seenaa keenyaa ta'uu qaba. Qaama seenaa addunyaa ta'u. Qaama sirni hamaan tokko dhala namaa irratti raawwatu dhufuudha. Kanaatiif galmaa'ee taa'uu qaba. Ammallee taanaan namoonni keenya kan baratan, kan beekan, kan qorachuu danda'an
galmee kana sirriitti qindeessanii guyyaa isaatiif yeroo isaa wajjiniin qindeessanii kaa'achuu qabu jedhee yaada. Gaafa barbaachisaa ta'e bifa qindaa'een bifa seeraatiin barreessinee kan kaawwannu ta'a. Ilmaan keenyattis kan dabarsinu ta'a jechuudha. Karaa kana gaaffiin hin jiru. Mootummaan kuni mootummoota hundumaa caalaa Oromoo baay'inaadhaan kan hidheedha, kan ajjeeseedha, kan biyyaa baaseedha, kan dararreedha. Kun garuu qabatamaadhaan aanaatii gandaatii jalqabee sirriitti galmaa'ee kan taa'uu qabudha. Oromoonni bakka hundumaa jiran kanarratti qooda fudhachuun barbaachisaadha. Dhuunfaadhaanis haa ta'u, gartuudhaanis haa ta'u, akka dhaabaattis haa ta'u, kana qindeessanii taa'uun isaan irraatii eegamu. Yoo biraa gochuu dadhaban kanallee gochuun irraatii eegama. Namoota keenya namoota baratan irraatii keessumaati jechuudha. Qabiyyeen hidhamtootaa Qaallittiif Zuwaayir lamaanuu mana hidhaati. Mee haalli isin Qaallittiitti keessa turtaniif Zuwaayirtti keessa turtan maal fakkaata ture? Adda addummaa qabaa? Qaallittiif Zuwaayir adda addummaa guddaa qaba. Adda addummaa guddaa inni qabu. Bakka lamaanuu Oromoo irra dhiibbaan jiraatu malee kan akka Qaallittii ija baasee Oromoo jibbaan ilaalu, Oromoo adda baasee rakkoodhaaf saaxilu, kan hordofu, kan dantaa inni argachuun irra jiru hundumaa dhabsiisu hin jiru. Kan akka Qaallittii hin jiru jechuudha. Fakkeenyaatiif koreewwan adda addaa keessatti koreen mana bulchu jira, koreen mooraa bulchu jira, koreen kan fayyaa jira, kan hawaasaa jira, kan barnootaa jira, kan maalii jira. Tajaajila adda addaa kanneen kennan jiru, daldalli xixiqqaan adda addaa jiru. Kanneen guutummaa keessatti Qaallittii keessatti Oromoon akka qooda hin fudhanne irratti hojjetaniiru. Fakkeenyaatiif mana bashannanaa yookaan mana achi keessatti tajaajila buna shaayii fa'aa waan adda addaa fa'aa kan kennu hin jira. Dorgomaniiti namoonni kan fudhatanii. Yeroo tokko Oromoonni dorgomanii fudhatanii haa ta'uyyuu malee hin danda'amu jedhamee irra deebi'amee akka ilaalamu ta'e. Maaliif isaan fudhachuu hin qabanii? Seerri bahee shororkeessitoonni fudhachuu danda'amu jedhameera jedhan. Tajaajila achi keessaa nyaata mootummaan dhiyeessuurraan kan hafe waan hundumaarraa of qusatan.